በጽምዶ ተጣማሪዎቻቸው በኩል ስለ ጽምዶ ይናገራሉ ተብለው ተጠብቀው የነበሩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አብዛኛውን ጊዜያቸውን የአሜሪካን ፖሊሲ በመተቸትና ትራምፕን በመምከር ጨርሰውታል። በዝርዝር ይዘነዋል። 35ኛው ዓመት የኤርትራ የነጻነት በዓልም በአዲስ አበባ ከተማም ጭምር በድምቀት ስለመከበሩም ሰምተናል። ትሰሙታላችሁ። የሱዳን ጦር ከኢትዮጵያ የተነሳች አንዲት ወታደራዊ ድሮን መጥቶ ስለመጣሉም ተሰምቷል። ይህንንም የምታደምጡት ይሆናል። ክቡራትና ክቡራን ሰላምታችን በያላችሁበት ይድረሳችሁ። ይህ ኦንታይም ሚዲያ ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በኤርትራ የነጻነት በዓል ላይ የሚያደርጉት ንግግር የሀገራቸውን ብቻ ሳይሆን የጎረቤቶቻቸውን ቀጣይ እቅድም ፍንጭ የሚሰጡበት በመሆኑ ወዳጆቻቸውም ጠላቶቻቸውም ቢሆኑ የሚጠብቁት ንግግር ነው። ኤርትራ ከኢትዮጵያ የተገነጠለችበት 35ኛ ዓመቷን በታላቅ ድምቀት እያከበረች ስትሆን እንደ ወትሮው የሚጠበቀውን የፕሬዝዳንት ኢሳያስ አፈወርቂ የነጻነት በዓል ንግግርም ተደርጓል። የፕሬዝዳንቱ የትናንትናው ንግግር እጅግ ከወትሮው የተለየ ይመስላል። የኢትዮጵያ መንግስትን አልወረፉም። ለዓመታት ከአፋቸው የማይጠፋው ወያኔ የሚለው ቃልም አልወጣባቸውም። የጎረቤት ሀገራት መሪዎችም አልጎነተሉም። ነገር ግን ደግሞ በቅርቡ ስለሚሰማው ጽምዶ የተባለ እንቅስቃሴ የሆነ ነገር ይላሉ በማለት ተጣማሪዎቻቸው እጅግ ጠብቀው የነበሩ ቢሆንም ስለ ጥምዶም ትንፍሽ ሳይሉ ወርዷል። የፕሬዝዳንት ኢሳያስ የነጻነት በዓል ንግግር እጅግ ተጠባቂ የሚያደርገው የነበረው ፕሬዝዳንቱ በዚህ ተመሳሳይ በዓል ማለትም ከዛሬ 8 ዓመት በፊት ወያኔ ጌም ኦቨር ናይ ወያነ አሽከዕላል አብቂዑ ጌም ኦቨር ተባሂሉ የሚል ንግግራቸውን ያደረጉት በዚሁ የነጻነት በዓል ወቅት ነው። ፕሬዝዳንቱ እንዳሉትም እንደፎከሩትም በትግራይ የፖለቲካ ጥበት ይካሄዳል በማለት በኢትዮጵያ መንግስት ጋባዥነት በትግራይ ህዝብ ላይ አሰቃቂ የጄኖሳይድ ወንጀል ፈጽሟል። የዘንድሮው የነጻነት በዓል መልእክታቸውም ስለ አካባቢው አንዳች ፍንጭ ይሰጣል ቢባሉም ከ23 ደቂቃ ንግግራቸው ውስጥ 17 ደቂቃ የሚሆነውን ስለ አሜሪካና ስለ ዶናልድ ትራምፕ በማውራት ጨርሰውታል። ፕሬዝዳንት ኢሳያስ አፈወርቂ የአሜሪካ የውስጥ ፖለቲካ የቀራቸው የለም። ፕሬዝዳንቱ በዚሁ ንግግራቸው የአንድ የአሜሪካ ግዛት ሴናተር እንጂ የአንዲት አፍሪካዊት ሀገር ፕሬዝዳንት አይመስሉም። አሜሪካ በውጭ ጉዳይ ሚኒስትሯ ማርኮ ሩቢዮ በኩል ለኤርትራ የነጻነት በዓል የእንኳን አደረሳችሁ መልእክቷን ያስተላለፈች ብትሆንም ፕሬዝዳንት ኢሳያስ አፈወርቂ ግን ስለዚህ ጉዳይ በልዩ ሳያነሱ በአሜሪካው ውስጥ ፖለቲካ ላይ በርካታ ነገሮች አንስቷል። ፕሬዝዳንት ኢሳያስ አፈወርቂ ማጋ ሜክ አሜሪካ ግሬት ኤጌን የምትለውን ፖሊሲዋን የተቹ ሲሆን የአሜሪካ ዕዳ ከ30 ትሪሊዮን ዶላር ወደ 40 ትሪሊዮን ዶላር ማደጉ እንዳሳሰባቸውም ገልጿል። ይህ ሲሉ ግን ፕሬዝዳንቱ በጀቷ የማይታመን ዕዳዋም የማይታወቅ ሀገር የሚመሩ አይመስሉም። 17 ደቂቃ በፈጀው ስለ አሜሪካ ያደረጉት ንግግር በኢራን የከፈተችው ጦርነት ሚስ ካልኩሌሽን እንደነበር ተችተው ማቆም እንዳለባትም አሜሪካን መክረዋል። በዚህ ንግግራቸው ግን አንድ ነገር ያሳብቅባቸው ነበር። የአሜሪካ አካሄድ እየጣማቸው እንዳልሆነና እየፈሩ እንዳለ ፍንጭ የሚሰጡ ማሳያዎች አሉ። ፕሬዝዳንት ኢሳያስ በአሜሪካ ያሉት ጉዳዮች ፈጣን ውሳኔ ሳትደርስ በትዕግስት መመርመርን ይጠይቃል። ዶናልድ ትራምፕ በአሜሪካ ያለውን የኢኮኖሚ ማሽቆልቆል ማመናቸው በአዎንታ የሚታይ ቢሆንም እሱን ለመፈወስ እየሄዱበት ያለው መንገድ ግን ጥያቄ የሚያነሳ ነው ብለዋል። ፕሬዝዳንት ኢሳያስ አፈወርቂ አሜሪካን እጅጉን እየፈሩ ይመስላሉ ለሚለው ማሳያ በንግግራቸው የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ በአሜሪካ ታፍነው የተወሰዱበት ሁነት በተደጋጋሚ ማንሳታቸው ነው። ማዱሮ ላይ የተፈጸመው ኦፕሬሽን ለምንድን ነው? ለዝና ነው ወይስ ማዱሮ ይህን ያህል ስጋት ሆነው ነው የሚለው ጥያቄ እስካሁን ድረስ አልገባኝም ሲሉም ቀጣዩ ማዱሮ እንዳልሆኑ በስጋት የገለጹበት ሁኔታ አለ። ይህ ወደ ውስጥ ዘለቅ ብለን ስናየው ደግሞ በርካታ ተጽዕኖ ፈጣሪ አሜሪካውያን አሜሪካ ከኤርትራ ጋር አብራ ለመስራት ከፈለገች ፕሬዝዳንት ኢሳያስ አፈወርቂን አንድ ነገር ማድረግ አለባት እያሉ ለትራምፕ ምክረ ሐሳብ እያቀረቡ ናቸው። ለዚህም ይመስላል ፕሬዝዳንት ኢሳያስ በትናንትናው ንግግራቸው ትራምፕን ለመጥበስና ለማሳሳት የሚለፉና የሚተጉ በርካታ አካላት አሉ ሲሉ የገለጹት። ፕሬዝዳንት ኢሳያስ በአሜሪካ ተወቃሹ ዶናልድ ትራምፕ ብቻ
አይደሉም ሲሉም ተደምጧል። በአጠቃላይ ግን ፕሬዝዳንት ኢሳያስ አፈወርቂ በቅርቡ ከማዕቀብ ማንሳት ጀምሮ ስላሉት አዳዲስ የኤርትራና አሜሪካ ግንኙነቶች ያሉት ነገር የለም። የፕሬዝዳንት ኢሳያስ አፈወርቂ ንግግር በአመዛኙ ከሌሎች ዓመታት ንግግራቸው ለስለስ ያለና በአሜሪካና በራሳቸው ጉዳይ የተናገሩበት፣ በሱዳንና በሶማሊያ ላይ ያሉ ጉዳዮች ግን አስከፊ ደረጃ ላይ እንዳሉ የገለጹበት፣ በንግግራቸው የተሰደበ አካል ቢኖር ኔቶ ማለትም የሰሜን አትላንቲክ ቃል ኪዳን ጦር የፈረከሰ ቁመና ያለው ፈርካሽ ሲሉ በትግርኛ የተሳደቡበትና የኢትዮጵያ የፌዴራሊዝም ስርዓትንም ያብጠለጠሉበት ብቻ ነው። አሜሪካና እስራኤል በኢራን ላይ አዲስ ጦርነት ባይከፍቱ ኖሮ ዛሬ አዲስ አበባና አስመራ ወደ ጦርነት ይገቡ ነበር የሚሉ ተንታኞች በርካቶች ናቸው። ኢትዮጵያና ኤርትራ በጋራ ተጣምረው በትግራይ ከፈጸሙት ጄኖሳይድ በኋላ ባለፉት ዓመታት ዓይንሽ ላፈር ተባብለዋል። ኢትዮጵያ በቦሌም የባህር በር ያስፈልገኛል ማለቷ ኤርትራን ክፉኛ አስቆጥቷል። የነበራቸው የሰማይ ላይ በረራና የስልክ አገልግሎት ከተቋረጠ በርካታ ወራቶች ተቆጠሩ። ሁለቱ ሀገራት ወደ ጦርነት ለመግባት እጅጌያቸውን እየሰበሰቡ በነበሩበት ወቅት ታዲያ መካከለኛው ምስራቅ ላይ ሌላ የሀያላን ጦርነት ተከፈተ። ከኋላቸው ሌላ ሳያሰልፉና አረንጓዴው መብራት ከሀያላኑ ሳይበራላቸው ጦርነት የማይከፍቱት የአፍሪካ ቀንድ ሀገራት ታዲያ እስካሁን ኳስ በመሬት ብለዋል። የነበረው የተጋጋለ የፕሮፓጋንዳ ቀስቀሳም ውሃ የተቸለሰበት ይመስላል። ዛሬ የኤርትራ የዜና ሚኒስትር ይዞት የወጣው ዘገባ ደግሞ አስገራሚ ነው። ኤርትራ ከኢትዮጵያ የተገነጠለችበትን 35ኛው ዓመት የነጻነት በዓሏን በአዲስ አበባ በደማቅ መልኩ አከበረች የሚል ነው። ብዙዎች ይህንን አርዕስት አይተው መገረማቸው አይቀርም። ነገር ግን ሆኗል። የኤርትራ ኤምባሲ በኢትዮጵያ የአፍሪካ ህብረት የኤርትራ ቋሚ መልእክተኛ በጋራ በመሆን 35ኛው የኤርትራ የነጻነት በዓል በአዲስ አበባ ከተማ በታላቁ የአፍሪካ ህብረት አዳራሽ ላይ በደማቅ መልኩ ስለመከበሩ ገልጿል። ይህ ዜና ምንም እንኳን ሁለቱ ሀገራት ወደ ሰላም እየመጡ ይሆን እንዴ ለሚለው ነገር ዋስትና ባይሆንም የዜናው የአርዕስት አጻጻፍና ዝንባሌ የተሻለ ይመስላል። ምናልባት ግን በዛች በተገነጠልንባት ሀገርም በዓሉን አክብረናል የሚል አሽሙርም ሊሆን እንደሚችል የሚናገሩ አልጠፉም። የሁለቱ ሀገራት ሰላም መሆን አሁን ላይ ለትግራይ ህዝብ እጅግ አስፈላጊ ነው። አመክንዮው ደግሞ ሁለቱ ሀገራት ለመራገጥ እያሰቡት ያሉት በትግራይ ነውና። የትግራይ ህዝብ ባለውለታ ከሆኑ ሀገሮች አንዱ የሆነችው አፍሪካዊቱ ሀገር ሱዳን በሁለት ጀነራሎች አማካኝነት የተጀመረው ደም አፋሳሽ ጦርነት 3 ዓመታት ገደማ ቢጠጋውም መቋጫ አላገኘም። ጦርነቱ ከሱዳንም አልፎ ከጀርባ በርካታ ሀገራትና አካላትን እያሳተፈ ቀጥሏል። የአልቡርሃኑ መንግስት ኢትዮጵያ የሐምዳን ዳጋሎ ፈጥኖ ደራሽ ኃይል እየደገፈች እያለ ይከሳል። ዳጋሎ ደግሞ በሱዳን የሚገኙ የትግራይ ታጣቂዎች ከአልቡርሃን መንግስት ጋር ተሰልፈው እየተዋጉ ነው ይላል። ግብጽ ደግሞ የአልቡርሃን መንግስት ትልቁ አለቃ እንደሆነች ይነገራል። የተባበሩት አረብ ኤምሬቶች ደግሞ የዳጋሎን ኃይል ድሮኖች እስኪታጠቅ የደረሰ ሚና አላት። የሱዳኑ ጦር በተደጋጋሚ የኢትዮጵያ መንግስትን እየከሰሰ ሲሆን ኢትዮጵያ ግን አይኔን ግንባር ያደርገው እያለች ነው። ይህ በሆነበት ታዲያ ዳርፉር 24 ጨምሮ በርካታ የሱዳን መገናኛ ብዙሃን የሱዳን ጦር መነሻዋን ከኢትዮጵያ ያደረገች አንዲት የጠላት ድሮን መጥቶ መጣሉን እየዘገቡ ናቸው። ባለፈው ቅዳሜ ዕለት በብሉ ናይል ግዛት ዳማዚን ከተማ አቅራቢያ ከኢትዮጵያ ወደ ሱዳን ድንበር ልትሻገር ስትል መጥቶ መጣሉን ይፋ አድርጓል። ሰራዊቱ ተመታ የወደቀችው የድሮን ምስልም ለሚዲያዎች በትኗል። የሱዳን ጦር ከዚህ በፊትም ከኢትዮጵያ ባህር ዳር የተነሱ ድሮኖች የካርቱም አየር መንገድ መደብደባቸው ለኢትዮጵያ መንግስት ከሶ እንደነበር የሚታወስ ሲሆን የኢትዮጵያ መንግስት ግን ክሱን ውድቅ አድርጎት እንደነበር የሚታወስ ነው። እንደ ቀላል በሁለት ጥጋበኛ ኃላፊና ምክትል ኃላፊ የነበሩ ጀነራሎች የተጀመረው የሱዳኑ ጦርነት በ10 ሺዎች የሚቆጠሩ ሱዳናውያንን እንደገደለ፣ በመቶ ሺዎች የሚቆጠሩ ሱዳናውያንን እንዳፈናቀለ አሁንም በውጭ ኃይሎች እየተገፋ እየቀጠለ ይገኛል። አንዳንድ ይህን የተረዱ ልባም ሱዳናውያን ግን ይህንን አውዳሚ ጦርነት ሙሉ ለሙሉ እንዲቆም ለማድረግ በኬንያ ሲመክሩ መሰንበታቸው የሚታወስ ነው። ክቡራትና ክቡራን ይህ ኦንታይም ሚዲያ ነው። መሰል ትንታኔዎችና ዜናዎች እንዲደርሳችሁ ቻናላችንን ሰብስክራይብ ማድረጋችሁን አትዘንጉ። ሰላም።
ሰላም 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 ሰላም